ጅማሬያችሁ ታናሽ ቢሆንም ፍጻሜያችሁ ግን ታላቅ ይሆናል። ነገር ግን እያንዳንዳችሁ ጠንክሮ መስራትና ትልቅ እምነትን መያዝ ይገባችኋል። በዚህ ቪዲዮ እኔ ማን ያዘዋል እሸቱ ለእናንተ ለውድ ተከታታዮቼ ከአነስተኛ ቦታ ተነስታችሁ እንዴት ትልቅ ቦታ መድረስ እንደምትችሉ አስተምራችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ቆዩ። አነስተኛ ቦታ ላይ ያሉ ሰዎች ትልቁ ችግራቸው ውስጥ ይኖራሉ። ድህነታቸውን፣ ራባቸውን፣ መበደላቸውን እያሰቡ ይጎዳሉ። ከአነስተኛ ቦታ ተነስተው ትልቅ ነገር የገነቡ ሰዎችን ታሪካቸውን ጠይቃችሁ ታውቃላችሁ? እንዴት ድህነትን አሸነፉት? እንዴት መራባቸውን በለጡት? እንዴት ችግራቸውን አሸንፈው መፍትሄ ያበጁለት ብላችሁ ስትጠይቁ የመጀመሪያው ትልቁ ስቴፕ ግባቸውን ያውቃሉ። ረሃብ፣ መከራ፣ መጠላት፣ መኮርኮም በመጣ ጊዜ እነሱ የሚያሸንፉበት ስልታቸው ነገ ላይ ለመሆን የሚፈልጉት ሰው፣ ማሳካት የሚፈልጉት ቢዝነስ፣ መጀመር የሚፈልጉት ትዳር፣ መሄድ የሚፈልጉበት ቦታ፣ ህልማቸውን በውስጣቸው ቁልጭ አድርገው ከችግራቸው በላይ ያውቃሉ። እናንተን ግን ተመልከቱ። እውነት ከህይወት ምን እንደምትፈልጉ አውቃችኋል? ለእናንተ ወሳኙና ጠቃሚው ነገር ምንድን ነው? ዋጋ የምትከፍሉለት ነገር፣ የምትናፍቁት ጉዳይ ምንድን ነው? የምትፈልጉትን ነገር ቁልጭ አድርጋችሁ ካላወቃችሁ በስተቀር በታሪክ አሁን ካላችሁበት ችግር አትወጡም። ናፖሊዮን ሂል የሚባል ቲንክ ኤንድ ግሮው ሪች የተባለ መጽሐፍ የጻፈ ሰውዬ አለ። ይሄ መጽሐፍ የስብዕና ግንባታ መጽሐፎች ቀደምቱና ወሳኙ ነው። ለምን ሆነ ብትሉ ጸሐፊው ለ25 ዓመት አሜሪካንን የገነቡ ሰዎችን ቤት ለቤት እየዞረ ከሥራ ቦታቸው ወደ ሥራ ቦታቸው እየተንከራተተ ምን ስኬታማ እንዳደረጋቸው ጠይቋቸው ባወጣቸው መሪዎች ላይ የተመሰረተ ስለሆነ ነው። አሜሪካን የገነቡ ሰዎች ሲነሱ ትልቅ ቦታ አልነበሩ፣ ትልቅ ገንዘብ አልነበራቸውም፣ ትልቅ ዝና ፓወር አልነበራቸውም። እነሱ እናንተ ዛሬ ያላችሁበት ችግር ላይ ነበሩ፣ መከራ ላይ ነበሩ፣ ረሃብ ላይ ነበሩ፣ መጠላት ላይ ነበሩ፣ ፍቅር ማጣት ላይ ነበሩ። ነገር ግን ምን ከከፍታ ወሰዳቸው? እዛ መጽሐፍ ላይ whatever the man can conceive it can achieve ይላል። አእምሮ ያየውን ነገር የማሳካት አቅም አለው። አእምሮ የሚያየው ነገር ደግሞ ግብ ይባላል፣ ዓላማ ይባላል። ክብራትና ክብራን ላፍታ ቆም በሉና ዓለምን፣ ሚዲያውን፣ ኮተቱን በሙሉ ትታችሁ እኔ ትንሽ ቦታ ያለው ልጅ፣ ድህነት ላይ ያለው ልጅ፣ እኔ መከራ ላይ የተዋጥኩኝ ሴት ዓላማዬ ምንድን ነው? የምፈልገው ነገር ምንድን ነው? እጄ እንዲገባ የምወደው ነገር ምንድን ነው? ትዳራችሁን፣ ዕውቀታችሁን፣ የምትኖሩበትን ቤት፣ የምትበሉትን ምግብ፣ የምትለብሱትን ልብስ፣ ከአምላካችሁ ጋር ያላችሁን መንፈሳዊነት አንድ በአንድ ምንም አሁን ከፍተኛ መጥፎ ሁኔታ ላይ ብትሆኑም እንኳ ዓላማችሁን አንድ በአንድ ቀርጻችሁ በውስጣችሁ ማዕከል ከያዛችሁ የመጀመሪያውን ስቴፕ ከትንሽ ቦታ ተነስቶ ትልቅ ቦታ ለመድረስ ወስዳችኋል ማለት ነው። የመጀመሪያው ስቴፕ ምንድን ነው? ግባችሁን ቁልጭ አድርጋችሁ ማወቅ። እንዴት ነው ግቤን ማወቅ? እኔ እኮ ዓላማ የለኝም፣ እኔ እኮ ጠፍቻለሁ። በነገራችን ላይ ከእናንተ ውጪ ማንም ሰው አያውቅም። የእናንተ ህይወት ነው። እናንተ ኖራችሁ መጨረሻ ላይ የምትቀበሩት ብቻችሁን ከሆነ እዚህ ምድር ላይ ለብቻችሁ ስትኖሩ እናንተ የምትፈልጉትን ነገር ወረቀታችሁ ላይ ለመጻፍና ለዛ ዋጋ ለመክፈል ዝግጁ ሁኑ። ምንድነው እኔ የምፈልገው? የኔ እሴት ምንድነው? የኔ ፍላጎት ምንድነው? የኔ ምኞት ምንድነው? እኔ ምን እወዳለሁ? እኔ ምን ያስፈልገኛል? እኔ ምን መገንባት እመኛለሁ? ቁልጭ አድርጋችሁ ከእሴታችሁ ከቀደም ተከተላችሁ ዓላማችሁን ቅረጹና አስቀምጡ። ወደ ቀጣዩ ስቴፕም ትሄዳላችሁ። ሁለተኛው ከትንሽ ቦታ ተነስታችሁ ትልቅ ቦታ ለመድረስ የሚረዳችሁ ነገር የሚያድግ አእምሮአዊ አወቃቀር ወይም ደግሞ ግሮዝ ማይንድ ሴት መያዝ ነው። አሁን ካላችሁበት ድህነት ወደ ሀብት ማደግ የሚችል አእምሮ መያዝ፣ አሁን ካላችሁበት ጨለማ ወደ ብርሃን ማደግ የሚችል አእምሮ አወቃቀር መያዝ፣ አሁን ካላችሁበት አልችልም ከማለት ይሆናል ወደ ማለት አእምሮአዊ አወቃቀር ማድረግ መቻል አለባችሁ። በሕይወታችሁ ውስጥ ከትንሽ ቦታ ተነስታችሁ ትልቅ ቦታ ልትሄዱ የምትችሉት እናንተ ውስጥ ነው። ስኬታማ ሰው መሆን ምን ይመስላል? አሸናፊ ሰው መሆን ምን ይመስላል? ሰዎች ላይ ተጽዕኖ ያለው ሰው መሆን ምን ይመስላል? ፋይናንሱን የሚቆጣጠር ሰው መሆን፣ በገንዘብ ጉዳይ ቤተሰቦቹ ታመው
የማይመቱበት ሰው መሆን ምን ይመስላል? የሚያድግ አእምሮ ያዙ። የሚያድግ አእምሮ ምንድነው? ቻሌንጆችን የሚወድ መከራው ለመልካም እንደሆነ የሚያርቅ ሲወድቅ ከስተቱ የሚማር እንጂ የማያቆም ዕለት ዕለት አምላኩ የሚሰጠው ጥቃቅን እድገት ላይ የሚያተኩር የሚያመሰግን ሰው ስትሆኑ መጽሐፍ ለማንበብ ትደፍራላችሁ። ዩቲዩብ ላይ ገብታችሁ እንደዚህ አይነት ጠቃሚ ቪዲዮ ለማየት ትደፍራላችሁ። ሰፈራችሁ ስኬታማ የሆኑ ሰዎችን ሄዳችሁ ጠይቃችሁ እኔም እንደሱ እሻሻላለሁ ብላችሁ ስለምታምኑ ለመጠየቅ ትደፍራላችሁ። አእምሯችሁ ግን ቀጥ ያለ ነው። እኔ መቼም አልለወጥም፣ አይገባኝም፣ አእምሮዬ ድንጋይ ነው፣ ቢዝነስ ለኔ አልተፈጠረም፣ ለውጥ ለኔ አልተፈጠረም፣ ሀብት ለኔ አልተፈጠረም ብሎ የቆመ አእምሮን ከያዛችሁ ባላችሁበት አነስተኛ ቦታ ቆማችሁ ትቀራላችሁ። ሶስተኛው ከትንሽ ቦታ ተነስታችሁ ትልቅ ቦታ ለመድረስ የሚያስፈልጋችሁ ነገር መማርን መውደድ ነው። መማር አሁንም መማር፣ ትምህርትን ውድድድ ማድረግ። ትምህርት ግን እንደ ድሮ ኮሌጅ ውስጥ ብቻ የሚገኝ ጉዳይ አይደለም። ሀብትን መማር ትችላላችሁ። ደስታን መማር ትችላላችሁ። ጥሩ ትዳር መመስረትን መማር ትችላላችሁ። ከትንሽ ቦታ ተነስታችሁ ትልቅ ቦታ መድረስን መማር ትችላላችሁ። ኮሌጅ ገብታችሁ መማር ትችላላችሁ። ኦንላይን ፍሪ ኮርስ የሚሰጡ ዌብሳይቶች አሉ። እነ ዩዴሚ፣ ኮርሴራ፣ አሊሰን.com በነፃ ስለፈለጋችሁት ነገር ያስተምሯችኋል። ከመጽሐፍ፣ ከኮንፈረንስ፣ ከዩቲዩብ ቪዲዮ፣ ከአርቲክሎች ለስኬት የሚጠቅም ገንዘብ ለማግኘት የሚረዳ ለጤና የሚያግዝ ለትዳር ብርሃን ለሆነ ህይወት ጥሩ የሆነ ድጋፍ የሚሰጥ መረጃን ወደ አእምሯችሁ አስገቡ። በወር የምታገኙት 5,000 ብር ነው እንበል። ሌላ ከናንተ ጎን በወር 50,000 የሚከፈለው ሰው ካለ በሁለታችሁ መካከል ያለው ልዩነት ምንድነው? ያ ሰው በወር 50,000 ብር እንዴት እንደሚገኝ ያውቃል፣ እናንተ ደግሞ አታውቁም። ስኬት የእውቀት ጨዋታ፣ ዘመኑ የመረጃ ነው። ምን ታውቃላችሁ? ገበያ ውስጥ፣ ስራ ቦታ፣ ትዳራችሁ ላይ፣ መስሪያ ቤታችሁ ላይ የእናንተ ተፈላጊነት የሚጨምረው በእውቀታችሁ ልክ ነው። እውቀት ደግሞ የምርጫ ጉዳይ ነው። በአንደኛው ክፍለ ዘመን ስልክ በሞላበት ዘመን አለማወቅ የምርጫ ጉዳይ ነው። እንግሊዝኛ ካላወቃችሁ እንግሊዝኛ ተማሩ። ቢዝነሳችሁ ላይ እንዴት ቴክኖሎጂን መተግበር እንዳለባችሁ ካላወቃችሁ ተማሩ። እናንተ ማታውቁ ከሆነ የሚያውቁ ሰዎችን ቅጠሩና ከትንሽዬ ቦታ ተነስታችሁ ትልቅ ቦታ ለመድረስ የሚያስፈልጋችሁን ሶስተኛ ወሳኝ እርምጃ ውሰዱ። አራተኛው ከትንሽ ቦታ ተነስታችሁ ትልቅ ቦታ ለመድረስ የሚያስፈልጋችሁ ኔትወርክ ነው። ከሰዎች ጋር ያላችሁ ተግባቦት። ማንን ታውቃላችሁ? your network is your net worth ይባላል። ብር ከሌላችሁ ብር ያለው ሰው ካወቃችሁ ችግር የለው። እውቀት ከሌላችሁ እውቀት ያለው ሰው ካወቃችሁ ችግር የለው። ዝና ባይኖራችሁ ዝና ያለው ሰው ካወቃችሁ ችግር የለውም። እንደ ኢትዮጵያዊ የመግባባት ወፍራም ችግር አለብን። የለመድነው ሰፈር ውስጥ በለመድነው ቋንቋና ስራ ታስረን እንቆያለን። ያ ደግሞ ትንሹ ቦታችን። ትልቅ ስኬት ከፈለጋችሁ ትልቅ ሰዎች ጋር ሄዳችሁ ራሳችሁን አስተዋውቁ። ህልማችሁን ተናገሩ። ቸርች ውስጥ፣ ቤተ ክርስቲያን ውስጥ፣ መስጊድ ውስጥ፣ ሴሚናር ውስጥ፣ ሶሻል ሚዲያ ላይ በተለያዩ አጋጣሚዎች የሆኑ ሰዎች አሉ ከናንተ የበለጠ የሚያውቁ፣ ከናንተ የበለጠ የሚደሰቱ፣ ከናንተ የበለጠ ከአምላክ ጋር የተገናኙ፣ ከናንተ የበለጠ ህይወትን እየመሩ እናንተ ደርሳለሁ ብላችሁ የምታስቡበት ቦታ አልሬዲ የደረሱ ሰዎች አሉ። እባካችሁን ሄዳችሁ ከነዛ ሰዎች ጋር ለመገናኘት እንዳትፈሩ። የሰው ካፒታላችሁ ስንት ነው? አብዛኞቻችሁ እየተጨነቃችሁ ያላችሁት የገንዘብ ካፒታላችሁን ለመጨመር ነው። የሰው ካፒታል ብትጨምሩ የገንዘብ ካፒታላችሁ እንደሚጨመር አታውቁም። in every handshake there is a money you make ይባላል። በእያንዳንዱ እጅ መጨባበጥ ውስጥ የምትጨባበጡት ገንዘብ አለ፣ የምታስተላልፉት ብር አለ። ታክሲ ውስጥ ሰዎችን የሆነ ሰው መጥቶ ሶሻል ሚዲያ ላይ ሃይ ካላችሁ መልሱለት። ሰዎችን የምታውቁ ከሆነ ሰዎች ካላችሁበት ትንሽዬ ቦታ ከፍ ያደርጓችሁና ወደ ታላቁ ቦታ ይወስዷችኋል። አምስተኛው ካላችሁበት ትንሽ ቦታ ተነስታችሁ ትልቅ ቦታ ለመድረስ የሚያስፈልጋችሁ ነገር የማያቋርጥ ጽናት ነው። ስኬት በአንድ ሌሊት አይመጣም። ስትሞክሩ ትሳሳታላችሁ፣ ትወድቃላችሁ። ቤተሰቦቻችሁ፣ ጓደኞቻችሁ ይተቿችኋል። መጀመሪያ ኢንቨስት ያደረጋችሁት ገንዘብ ይከስራል። ከጨለማ ውስጥ ሌላ ትልቅ ጨለማ ውስጥ ትወድቃላችሁ። እንዳታቆሙ የሚረዳችሁ ነገር ምንድነው? ዓላማችሁ ትልቅ ሲሆን፣ ዓላማችሁ ግዙፍ ሲሆን፣
ዓላማችሁ የሚጎትታችሁ ከሆነ አታቆም። ችግር በመጣ ጊዜ እየተማራችሁ ወደ ፊት ለፊት መሄድ፣ ብርሃኑን ማየት፣ አምላካችሁን መጠየቅ፣ መታገል፣ መልፋት፣ መሮጥ አንድ ቀን ይሳካላችኋል። ስድስተኛው ከትንሽ ቦታ ተነስታችሁ ትልቅ ቦታ ለመድረስ የሚያስፈልጋችሁ ነገር አዳፕት ማድረግ ነው። አዲስ አስተሳሰብ፣ አዲስ የሆነ ኦፖርቹኒቲ ሲመጣ ራሳችሁ ልምጥ እያረጋችሁ እየተለዋወጣችሁ ከጊዜው ጋር መብሰስን ልታቁ ይገባል። አንድ ነገር ላይ ችክል ብላችሁ እንዳትቀሩ። ቴክኖሎጂ ይለወጣል፣ እውቀቱ ይለወጣል፣ ነገሮች የሚደረጉበት መንገድ ይለዋወጣል። ለምሳሌ እንበል የእናንተ ዓላማ ከአዲስ አበባ ወደ አርባ ምንጭ መሄድ ነው። ከአዲስ አበባ ወደ አርባ ምንጭ መሄጃ እናንተ የምታውቁት መንገድ በእግር መሄድ ነው። በእግር ስትሄዱ ፈረስ ከመጣ በእግር ነው ማቀው ብላችሁ ባካችሁን እንዳትቆሙ፣ ዘላችሁ ፈረሱ ላይ ውጡ። አዎ ያስፈራል፣ አዎ ሪስክ አለው። ነገር ግን ፈጥናችሁ ትሄዳላችሁ። በፈረስ እየሄዳችሁ ደግሞ መኪና ከመጣ ከፈረሱ ውረዱና መኪና መንዳትን ተለማመዱ። የበለጠ ፈጥናችሁ ወደ አርባ ምንጭ ትደርሳላችሁ። በመኪና እየሄዳችሁ ደግሞ ፕሌን ከመጣ ወደ ፕሌኑ ጃምፕ አድርጉና ገቡበት። ዓላማችሁን አትለውጡ። መለወጥ የሚገባችሁ ዓላማውን የምታሳኩበት መንገድ ነው። ለዛ ነው አዳዲስ መጽሐፍ ማንበብ፣ ለዛ ነው ኢንተርኔት ላይ ገብቶ ራስን አእምሮን አፕዴት ማድረግ፣ ለዛ ነው በሚለዋወጠው ዓለም ፈጥናችሁ መለወጥ የሚያስፈልገው። ሰባተኛው ከትንሽ ቦታ ተነስታችሁ ትልቅ ቦታ ለመድረስ የሚረዳችሁ ነገር ታላቁ አምላክ ነው። ከአምላካችሁ ጋር ያላችሁ ግንኙነት ካልተስተካከለ በስተቀር ብትለፉም ብትሮጡም ኢቭን ትልቅ የሚባለው ቦታ ላይ ብትደርሱም ስቲል ትንሽ ቦታ ላይ ናችሁ። ከአምላክ ዘንድ ገንዘብ ይመጣል። ከአምላክ ዘንድ እውቀት ይመጣል። ከአምላክ ዘንድ ምርጥ ሚስት፣ ምርጥ የተዳራ ልጆች ይመጣሉ። ከአምላክ ዘንድ እናንተ የምትጠይቁት ጥያቄና መልስ ራሱ ይመጣል። ከሁሉ ነገር አስቀድማችሁ ጽድቁና መንግሥቱን ፈልጉ። ውስጣችሁ ሲጠራ፣ ይቅር ባይ ልብ ሲኖራችሁ፣ የሚያመሰግን አንደበትን ስትይዙ አምላካችሁ ከእናንተ ጋር መተባበር ይጀምራል። ስትነሱ እውቀት ባይኖራችሁ፣ ጉልበት ባይኖራችሁ፣ ሰው ባይኖራችሁ፣ መረጃው ባይኖራችሁም እንኳ አምላክን ስለያዛችሁ የሚያስፈልጋችሁ ነገር እናንተ ፈጥኖ ያመጣል። አስቀድማችሁ ጠይቃችሁት ካንተ የሚበልጥ የለም፣ አንተ ጋር ጥያቄው መልሱም አለ፣ አንተ ጋር ብርሃን አለ ብላችሁ ከአምላካችሁ ጋር ልባችሁን በማጥበብ መልካም ሰው በመሆን ሰው የሚወድ ሰው በመሆን ታማኝ በመሆን አመስጋኝ በመሆን መንፈሳዊ ሰው በመሆን ከአምላክ ጋር ያላችሁን ግንኙነት ካስተካከላችሁ ከስድስቱም በላይ ይሄንኛው አንዱ ነገር ሕይወታችሁን ይለውጠዋል። ምክንያቱም ፈጣሪ ዩኒቨርሱን እጁ ላይ ያስቀምጧል። ሁሉም ገንዘብ አለው፣ ሁሉም እውቀት አለው፣ ሁሉም ሁኔታ አለው፣ ሁሉም ነገር አለ። ከእሱ ጋር የተገናኘ ከትልቁ ስኬት ጋር ይገናኛል። የምድሩንም የሰማዩንም ያገኛል። እነዚህ ሰባቱም ካላችሁበት ትንሽ ቦታ ተነስታችሁ ትልቅ ቦታ እንድትደርሱ ያግዟቸዋል። የትኛው እናንተን በይበልጥ ተመቻችሁ? ከታች ጻፉ። ከሰባቱ አልፋችሁ ስምንተኛ ሰዎች ማወቅ ያለባቸው ጉዳይ አለ። ዘጠነኛ ሰዎች ማወቅ ያላቸው ጉዳይ አለ። አስረኛ ሰዎች ማወቅ ያለባቸው ጉዳይ አለ ብላችሁ ካመናችሁ እባካችሁ የኮሜንት ሳጥኑ ክፍት ነው፣ ጻፉ። እኔም አነባለሁ፣ ሌሎቹም የእናንተን ሐሳብ እያነበቡ ይነቃቃሉ። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ማን ያዘዋል እሸቱ ነኝ። በቀጣይ ጠቃሚ ቪዲዮ እንገናኝ። ቸር ሰንብቱ።